ሰላም ሰላም እንደምን ቆይታችኋል? የጌታ ቤተሰቦች በመላ ዓለም የምትገኙ የጌታ ሰላምና ጸጋ እንዲበዛላችሁ እመኛለሁ። እኔ ወንድማችሁ አገልጋይ መምህር ጋላቶ ክፍሌ ነኝ። ዛሬ ወደ እናንተ መጣሁትኝ አንድ አስደሳች የሆነ እንደውም ደግሞ ለህይወታችሁ እጅግ የምትጠቀሙበትና የምትባረኩበትን የእግዚአብሔርን ቃል ሐሳብ ይዤ ነው ወደ እናንተ የቀረብኩት። ዛሬ በአጭር ሰዓት ላይ በአጭር ደቂቃ ለህይወታችሁ የምትጠቀሙትን ሐሳብ አብረን እንካፈላለን። ዛሬ የሚያካፍላችሁ በዚህ ክፍል አብረን የምንካፈለው ሐሳብ መንፈሳዊ ተሐድሶ የሚል ሐሳብ ነው። መንፈሳዊ ተሐድሶ የሚል ሐሳብ። በዚህ ሐሳብ መሰረት ስለ መንፈሳዊ ተሐድሶ አጭር ደቂቃ ላይ እግዚአብሔር ለህይወታችን የሚናገረውን ቁም ነገር የእግዚአብሔርን ቃል መሰረት በማድረግ አብረን እንካፈላለን። ወደ ቃሉ ከመሄደ በፊት ለዩቲዩብ አካውንቴ ቤተሰብ ያልሆናችሁ እንግዳ የሆናችሁ ሰዎች ካላችሁ ከታች በኩል ሰብስክራይብ የሚለውን ምልክት በመንካት ቤተሰብ እንድትሆኑ በጌታ ፍቅር ላሳስባችሁ ወዳለሁ። የምትሰሙት መልእክት ደግሞ እናንተን ከባረከ እናንተ በዚህ ትምህርትና መልእክት ከታነጻችሁበትና ከተባረካችሁበት መልእክቱ ለሌሎችም እንዲደርስ ደግሞ ሼር እንድታደርጉ በጌታ ፍቅር ላሳስባችሁ ወዳለሁ። እግዚአብሔር ይባርካችሁ። ቀጥታ ወደ መልእክቱ እወስዳችኋለሁ። ለዚህ ትምህርት መሰረት እንዲሆንልን የሚናነበው የመጽሐፍ ቅዱሳችን ክፍል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 27 ጀምሮ እስከ 31 ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 27 ጀምሮ በጌታ በኢየሱስ ስም እንደዚህ ይነበባል። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ክብር ለኢየሱስ ይሁን። ይህንን መልእክት የምትከታተሉ ወዳጆቼ በኢትዮጵያና ከኢትዮጵያም ውጪ በተለያዩ ሀገራት ላይ ሆናችሁ ይህንን ትምህርት የምትከታተሉ የእግዚአብሔር ቃል ወዳጆች ዛሬ በዚህ ቪዲዮ አጭር ሰዓት ላይ የምንካፈለው የእግዚአብሔር ሐሳብ ቀደም ሲል ርዕሱን እንደነገርኳችሁ መንፈሳዊ ተሐድሶ ወይም በመንፈሳዊ ህይወት ስለመታደስ ነው አብረን የምንካፈለው። በዚህ በኢሳይያስ መጽሐፍ ምዕራፍ 40 ቁጥር 27 ባነበብኩት ክፍል ላይ ስለ እስራኤል የሚናገር እንዲሁም ደግሞ እግዚአብሔር አምላክ ብርቱ መሆኑን፣ እግዚአብሔር አምላክ ኃያል መሆኑን፣ እግዚአብሔር አምላክ የማይደክም የማይታክት ጉልበቱ የማይዝል ዘውትር ብርቱ እንደሆነ በብርታቱ የሚቀጥል አምላክ እንደሆነ ሁሉ ጊዜ እግዚአብሔር ጽኑ እንደሆነ ሁሉ ጊዜ እግዚአብሔር ብርቱ እንደሆነ የሚናገር ክፍል ነው። ቁጥር 8 ላይ አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም ይላል። ክብር ለኢየሱስ ይሁን። አይደክምም፣ ቀጥሎስ አይታክትም፣ ማስተዋሉም አይመረመርም። አይደክምም፣ አይታክትም ይላል። ድካም እሱን አያውቀውም። የእስራኤልን አምላክ እግዚአብሔርን ድካም አያውቀውም። መታከት እሱን አያውቀውም። እሱ አይታክትም፣ እሱ አይደክምም፣ ጉልበቱ አይዝልም። ያንም በጥንት ዘመኑ ብርቱ የነበረ እግዚአብሔር ባለፉትም ዘመናት ብርቱ የነበረው እግዚአብሔር ዛሬም ብርቱ ነው፣ ለዘላለም ብርቱ የሆነ አምላክ ነው። ኃይሉ አይደክምም፣ ጉልበቱ አይቀንስም። እርሱ ለዘላለም እንደጸና እንደበረታ የሚኖር አምላክ እንደሆነ የሚናገር ክፍል ሲሆን
ደግሞ ይህ ብርቱ የሆነ አምላክ እግዚአብሔር፣ ይህ ኃያል የሆነ አምላክ እግዚአብሔር፣ ይህ የማይደክም አምላክ እግዚአብሔር፣ ይህ የማይዝል አምላክ እግዚአብሔር ለሚደክሙት ደግሞ ኃይልን እንደሚሰጥ፣ ሃሌሉያ፣ ለሚደክሙት ኃይል እንደሚሰጥ፣ ጉልበት ለሌላቸው ደግሞ ብርታትን እንደሚጨምር፣ ምክንያቱም የብርታት ሁሉ ባለቤት ስለሆነ፣ የጉልበት ሁሉ ባለቤት ስለሆነ፣ እርሱ ሁል ጊዜ ብርቱ ስለሆነ ለደካሞች ብርታትን ይሰጣል። ኃይል ለሌላቸው ብርታትን ይጨምራል፣ አቅምን ይሰጣቸዋል፣ ጉልበትን ይሰጣቸዋል ይላል። ክብር ለኢየሱስ ይሁን። እግዚአብሔርን በመተማመን ይላል ቁጥር 31 ላይ ስትመለከቱ፣ እግዚአብሔርን በመተማመን የሚጠባበቁ ግን ይላል ኃይላቸውን ያድሳሉ። አያችሁ፣ ስለመታደስ ነው የሚናገረው። ጉልበታቸውን ያድሳሉ፣ ኃይላቸውን ያድሳሉ፣ ማንነታቸውን ያድሳሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ክብር ለኢየሱስ ይሁን። መንፈሳዊ ታድሶ ስናነሳ በዚህ ቦታ ላይ ይህ የሚናገረው በኢሳይያስ መጽሐፍ ምዕራፍ 40 ላይ ያለው ክፍል ለኛ ትልቅ መሰረት እንደሚሆን አስባለሁ። ትልቅ መሰረት እንደሚሆን ስለ መንፈሳዊ ታድሶ ስናስብ አንድ አባት የተናገረውን አንድ ቁም ነገር ሊናገራችሁ። አንድ አባት በጣም ትልቅ የሆነ ሐሳብ ተናገረ። ስለ መንፈሳዊ ታድሶ ሲያስተምር፣ ስለ መንፈሳዊ ታድሶ ሲያስብ ሳላነሳ የማላልፈው ነገር ቢሆን ይህ ነው። አንድ አባት ሲናገሩ እንደዚህ ብሎ ተናገሩ። ትልቅ አባት ናቸው። ክርስትና ሲያረጅ ሃይማኖት ይሆናል፣ ሃይማኖት ሲያረጅ ባህል ይሆናል፣ ባህል ሲያረጅ ጣዖት ይሆናል፣ ጣዖት ደግሞ ከእግዚአብሔር ይለያል አሉ። በጣም ጥልቅ የሆነ ሐሳብ ነው። ክርስትና ሲያረጅ፣ ሰው በክርስትና ህይወት ሲያረጅ ወይም አንድ አማኝ በክርስትና ህይወት ሲያረጅ፣ ክርስትናው በእርሱ ህይወት ላይ ክርስቲያን መሆኑ እየቀረ ይመጣና ወደ ሃይማኖትነት ይቀየራል። በሃይማኖትነት ሲመላለስ ደግሞ የሃይማኖተኝነት ወዴት ይወስዳል? ወደ ባህልና ወደ ባህላዊነት፣ ይህ መጽሐፍ ቅዱሳዊ ወደሆነ ባህላዊነትና ልማድ ይቀየራል። ያ ባህልና ልማድ ደግሞ ሄዶ ወዴት ይለወጣል? ያ ባህል ያ ልማድ ደግሞ ወዴት ይቀየራል? እየቆየ ከሄደ በኋላ ወደ ጣዖትነት ይቀየራል። ጣዖት ይሆናል። ባህል በጊዜ ሂደት ወደ ጣዖትነት ይቀየራል። በጣዖት ህይወት ደግሞ ሰው ሲመላለስ ከቆይታ በኋላ ከእግዚአብሔር ይለያል። አንድ ክርስቲያን በመንፈሳዊ ህይወት እየደከመ በሄደ ልክ ወደ መንፈሳዊ እርጅና ነው የሚገባው። ወደ መንፈሳዊ እርጅና ነው የሚገባው። ክርስትና ወይም መንፈሳዊ ህይወት እንዳያረጅ ታድሶ እጅግ በጣም አስፈላጊ ነው። ክብር ለኢየሱስ ይሁን። ለአንድ ክርስቲያን፣ ለአንድ አማኝ፣ ለአንድ ጌታ ኢየሱስን በማመን የሚገኘውን ህይወት ተካፍሎ በቤተ ክርስቲያን ውስጥ ለታቀፈው ለአንድ ክርስቲያን መታደስ እጅግ በጣም አስፈላጊ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ምዕራፍ 4 ቁጥር 16 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ሲናገር እንደዚህ ይላል። ስለዚህ አንታክትም ይልና ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ይታደሳል ይላል። ክብር ለኢየሱስ ይሁን። የውስጥ ሰውነታችን መንፈሳዊ ማንነታችን ዕለት ይታደሳል ብሎ ይናገራል። ታድሶ በጣም እጅግ በጣም አስፈላጊ ነው። ታድሶ ለምን ያስፈልጋል? ታድሶ ለምን ያስፈልጋል? አሁን ያለንበት ጊዜ፣ አሁን ያለንበት ወቅት፣ አሁን ያለንበትም የደረስንበት ዘመን ብዙ ሰዎች ሳያውቁ በከፍተኛ በሆነ መንፈሳዊ ድካም፣ መንፈሳዊ እርጅና ውስጥ በሚገቡበትና በሚያሳልፉበት ጊዜ ውስጥ እንገኛለን። ወዳጆቼ ስለ መንፈሳዊ ታድሶ መማር ትልቅ በረከት ነው። ስለ መንፈሳዊ ህይወት መታደስ ከእግዚአብሔር ቃል መስማት ትልቅ ስኬት ነው፣ ትልቅ በረከት ነው። ታድሶ ለምን አስፈለገ? ታድሶ ለምን አስፈለገ? የታድሶ አስፈላጊነት ምንድን ነው ብለን ከጠየቅን
የታድሶ አስፈላጊነት ከድካማችን ለመውጣት አስፈላጊነቱ ክብር ለኢየሱስ ይሁን። ከድካማችን ለመውጣት ከድካማችን ለመበርታት ጉልበታችንን ለማደስ የረሳነውን ለማስታወስ የጣልነውን ለማንሳት ከወደቅንበት ለመነሳት ከሳትንበት እንድንታረምና ለሰራነው በደል እንኳን በእግዚአብሔር ፊት በንስሐ እንድንመለስ ይጠቅመናል። ክብር ለኢየሱስ ይሁን። ታድሶ ለምን ያስፈልጋል ካልን ከደከምንበት ለመነሳት ከዛልንበት ከወደቅንበት ለመነሳት የረሳነውን ለማንሳት የጣልነውን ለማንሳት እንዲሁም ደግሞ ደክመን ከሆነ ለመበርታት ማንነታችንን እንደገና ለመለወጥ ታድሶ እጅግ በጣም ያስፈልጋል። ታድሶ የሚያስፈልገው በዚህ ምድር ላይ ክርስቲያን ስንሆን ታድሶ እጅግ በጣም አስፈላጊ ነው። ቅድም ጳውሎስ ብሎ እንደተናገረ ባነበብነው ክፍል ላይ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 16 ላይ ዕለት ዕለት የውስጥ ሰውነታችን ይታደሳል ብሎ እንደተናገረ ታድሶ የማያስፈልገው ክርስቲያን በዚህ ምድር ላይ የለም። ሁሉም ክርስቲያን መንፈሳዊ ታድሶ ያስፈልገዋል። መንፈሳዊ ታድሶ ያስፈልገዋል። ምንም ያህል ብርቱ ብንሆን ምንም ያህል በመንፈሳዊ ሕይወት እኔ በዚህ ሰዓት ጎበዝ ነኝ የምንል ሰዎች እንኳን ብንሆን የሆነ ጎን ሊኖር ይችላል። ሊታደስ የሚገባ ማንነት ሊለወጥ የሚገባ ማንነት ሊኖርን ይችላል። እግዚአብሔር አምላክ ግን ከዚህ መልእክት በኩል አልፎ ያንን ማንነታችንን እግዚአብሔር ያድሰዋል። ክብር ለኢየሱስ ይሁን። እግዚአብሔር በማደስ የሚታወቅ አምላክ ነው። በኢሳይያስ ምዕራፍ 40 ቁጥር 37 ጀምሮ እንዳነበብነው እርሱ ብርቱ ነው፣ አይደክምም። እሱ አይታክትም። እሱ ደግሞ ለሚደክሙት ኃይልን ይሰጣል። ጉልበት ለሌላቸው፣ አቅም ለሌላቸው፣ መቆም ላቃታቸው ኃይልን የሚሰጥ ጉልበትን የሚሰጥ ብርታትን የሚጨምር አምላክ ነው። ክብር ለኢየሱስ ይሁን። የታድሶ አስፈላጊነት ይህ እንደሆነ ከተመለከትን ታድሶ የማያስፈልገው ሰውም እንደሌለ እንደተመለከትን ቀጥሎም ደግሞ ምንም ያክል ብርቱ ብንሆንም መታደስ ያለብን የሆነ ጎን እንዳለብን የሆነ ማንነት ሊኖረን እንደሚችል ከተገነዘብን የታድሶ ቀዳሚ እርምጃዎችን ማወቅ አለብን። ለታድሶ ቀዳሚ እርምጃ ምንድነው? ብዙ ጊዜ ሰዎች እኔ መለወጥ ፈልጋለሁ ይላል። ሰው ብዙ ጊዜ ሰዎች መታደስን ሊፈልግ ይችላል። በጣም ጥሩ ነው። ስለዚህ ለታድሶ ቀዳሚ እርምጃ ዋና እርምጃዎችን 1 4 5 እርምጃዎችን ልነግራችሁ ፈልጋለሁ። ለመታደስ ለምትፈልጉት እግዚአብሔር አምላክ ሕይወታችሁን እንዲያድስ ሕይወታችሁን እንዲለውጥ ሕይወታችሁን እንዲቀይር የምትፈልጉ ካላችሁ ይህንን ቪዲዮ ቁጭ ብላችሁ የተከታተላችሁ ያላችሁ የጌታ ወዳጆች የእግዚአብሔርንም ቃል አክብራችሁ እየሰማችሁ ላላችሁ ሰዎች የመንፈሳዊ ታድሶ ቀዳሚ እርምጃዎች አንደኛ የታድሶን ምንነት መረዳት ነው። የታድሶ ምንነት መረዳት መታደስ ማለት ምን ማለት ነው የሚለውን ነገር መረዳት እጅግ በጣም አስፈላጊ ነው። መታደስ መለወጥ እንደሆነ ማወቅ። ዋው ክብር ለኢየሱስ ይሁን። መታደስ ማለት መለወጥ እንደሆነ ከአንድ ደረጃ ወደ ተሻለ ደረጃ መለወጥ እንደሆነ ከአንድ ካለንበት ሁኔታ ወደ ተሻለ ሁኔታ መለወጥ እንደሆነ መረዳት። መታደስ ማለት መቀየር እንደሆነ መረዳት። መቀየር እንደሆነ መታደስ ማለት መገንባት እንደሆነ መረዳት። መታደስ ማለት መገንባት እንደሆነ መረዳት። መታደስ ማለት መነሳት እንደሆነ ማወቅ። ክብር ለኢየሱስ ይሁን። መነሳት እንደሆነ ማወቅ። ሌላ መታደስ ማለት ማማር እንደሆነ መታደስ ማለት ማማር እንደሆነ መረዳት። መታደስ ማለት መጠንከር እንደሆነ መቀጠል እንደሆነ መረዳት እጅግ በጣም አስፈላጊ ነው። ይህንን ማወቅ እጅግ በጣም ለታድሶ የታድሶን ምንነት መረዳት። የታድሶ ምንነት ምንድነው? አንድ ሰው ምንነት ሲረዳ የታድሶ ምንነት ሲረዳ ይታደሳለሁ ብሎ ሲያስብ
መታደስ መለወጥ እንደሆነ ገብቶታል ማለት ነው። መታደስ ማለት መቀየር እንደሆነ ገብቶታል። መታደስ ማለት መገንባት እንደሆነ፣ መነሳት እንደሆነ፣ ማማር እንደሆነ፣ መጠንከር እና መቀጠል እንደሆነ ገብቶታል፣ ተረድቶታል ማለት ነው። አንድ ክርስቲያን፣ አንድ አማኝ መታደስ እፈልጋለሁ ብሎ ስል ቀዳሚ እርምጃ ሊሆን የሚገባው ስለ መታደስ በሚገባ ሊያውቅና ሊረዳ ይገባል። የመታደስ ምንነት መረዳት። በሁለተኛ ደረጃ ለታድሶ ቀዳሚ እርምጃ ሊሆን የሚገባው ለመታደስ ራስን መፍቀድ ነው። ዋው! ለመለወጥ ራስን ማዘጋጀት፣ ለመታደስ ራስን ማዘጋጀት እጅግ በጣም አስፈላጊ ከሆኑ ጉዳዮች አንዱ ለመታደስ ራስን መፍቀድ ነው። ራሱን ለማደስ ያልፈለገ ሰው በምንም አይነት መንገድ ሊታደስ አይችልም። የታድሶ ፕሮግራም ቢዘጋጅ፣ የታድሶ ስልጠና ቢዘጋጅ፣ የታድሶ ኮንፈረንስ ቢዘጋጅ ለመታደስ ፍቃደኛ ያልሆነ ሰው የታድሶ ትሬኒንግ 1 ሳምንት ቢወስድ፣ 1 ወር ቢወስድ ሊታደስ አይችልም። አንድ ሰው፣ አንድ ክርስቲያን፣ አንድ አማኝ የታድሶ ቀዳሚ እርምጃዎችን መረዳት አለበት። ከቀዳሚ እርምጃዎች መካከል ሁለተኛው ለመታደስ ራስን መፍቀድ ነው። ራስን ማዘጋጀት። አንዳንድ ሰው እንደሚታቁ ለመታደስ ፍቃደኛ አይሆንም። ያለበት ሁኔታ ተመችቶት፣ ያለበት ሁኔታ አምሮበት፣ ያለበት ሁኔታ ሞቆት፣ ሁኔታው እኮ የሚመች አይደለም። ያለበት እኮ ማንነት ወይ መንፈሳዊ ህይወቱ ምቹ አይደለም፣ ግን ለመለወጥ ፍቃደኛ አይሆንም። በዚህ ምክንያት ሳይለወጥ ሳይታደስ ለረጅም ዘመን ሊኖር ይችላል። ሳይለወጥ ሳይቀየር ያንን ተመሳሳይ የሆነ ማንነትና ህይወት ይዞ ሰው ሊቀጥል ይችላል። ስለዚህ ለመታደስ ምንድነው ቀዳሚ እርምጃ ሊሆን የሚገባ? በኔ ህይወት ላይ የመጀመሪያና የሁለተኛ እርምጃ ሊሆን የሚገባ ለመታደስ ራስን መፍቀድ ነው። ይታደሳል። መታደስ አለብኝ፣ መለወጥ አለብኝ። እንደ ትላንትናዬን እየደገምኩ መኖር የለብኝም። ያለፈውን ህይወትን እየደገምኩ መኖር የለብኝም። ስለዚህ ማንነቴ ዕለት ዕለት መታደስ አለበት ብሎ ራሱን መፍቀድ አለበት። በሶስተኛ ደረጃ የታድሶ ቀዳሚ እርምጃ ብለን የምናነሳ ሶስተኛ ሐሳብ ድካማችንን ማወቅ ነው። ለመታደስ የምንፈልግ ከሆነ የቱ ጋ ነው የደከምኩት? የቱ ጋ ነው የዛልኩት? የቱ ጋ ነው አቅም ያጣሁት? የቱ ጋ ነው መቆም ያቃተኝ? የቱ ጋ ነው መንፈሳዊ ማንነቴ የደበዘዘው የሚለውን ነገር ድካማችንን ማወቅ ነው። ያንን ድካማችንን ስናውቅ ነው ለመታደስ ወይም ራሳችንን ለማደስ ራሳችንን ማዘጋጀት የምንችለው። የድካማችን ማንነታችን ድካማችንን ማወቅ ወይም የደከምንበትን በሚገባ መረዳት ለታድሶ ቀዳሚ እርምጃ ነው። የደከምንበት የቱ ጋ ነው የደከምኩበት? የቱ ጋ ነው አቅም ያጣሁት? የቱ ጋ ነው መንፈሳዊ አቅሜ የዛለው? የቱ ጋ ነው መንፈሳዊ ህይወቴ ኃይል ያጣው? የቱ ጋ ነው መበርታት ያልቻልኩት? የቱ ጋ ነው ጉልበቴ የዛለው የሚለውን ነገር ማወቅና መረዳት ለመንፈሳዊ ታድሶ ቀዳሚና ቀዳሚ እርምጃው ነው። ክብር ለኢየሱስ ይሁን። ስለዚህ ለመታደስ አንድ ሰው መድከሙን እንኳን ካላወቀ ብርታት ሊታዩ አይችልም። ብርታት ማየት የምንችለው መድከማችንን በሚገባ ቆም ብለን ስናይና ስንመለከት ነው። በመንፈሳዊ ህይወት አንዳንድ ሰው በመንፈሳዊ ህይወት እንዴት ነህ ብለን ስንጠይቀው ብርቱ ነኝ፣ ጥሩ ነኝ፣ በጣም ጥሩ ነኝ ምናምን ብሎ ሊናገር ይችላል። ግን ያ ሰው ቆም ብላችሁ ከጠየቃችሁ 10 ደቂቃ ማይጸልይ ሰው ሊሆን ይችላል። 5 ደቂቃ መጸለይ የማይችል ሰው ሊሆን ይችላል። በእግዚአብሔር ግን ስትጠይቁት ጥሩ ነኝ ብሎ ሊል ይችላል። ያ ሰው ምንድነው? ድካሙን አላወቀም፣ ያለበትን ሁኔታ አላወቀም። ስለዚህ ለታድሶ ወይም ለመታደስ የምንፈልግ ከሆነ ቀዳሚ እርምጃ ሊሆን የሚገባው ድካማችንን ማወቅ ወይም የደከምንበትን ማወቅ እጅግ በጣም አስፈላጊ ነው። ለምሳሌ ቤት ሲሰራ ወይም ቤት ከተሰራ በኋላ የሆነ ዓመታቶችን ከቆየ ቤት ያረጃል። ቤት በሚያረጅበት ጊዜ እርምጃ ሊሆን የሚገባ ነገር ምንድነው? ቤቱን ማደስ ነው። ስለዚህ አንድ ቤት ለማደስ ከተፈለገ እርምጃው ምንድነው? ቤቱ ማርጅቱን ማወቅ ነው። መጀመሪያ ቤቱ የቱኛ ጎን ነው ያረጀው? ቤቱ የቱ ጋ ነው አቅም ያጣው? ወይም የቱ ጎን ነው መታደስ ያለበት የሚባለው ነገር ቤቱ ይታያል።
ያለንበት ወይም የምንኖርበት ቤት መኖሪያችን ሊሆን ይችላል። ልናድሰው ስንፈልግ የቤቱን ድካም የቤቱን ደካማ ጎን ማወቅ ቤቱን ለማደስ ለኛ መነሻ ምክንያታችን ሊሆን ይችላል። ስለዚህ በህይወታችንም መንፈሳዊ ቤታችን ማንነታችን መንፈሳዊ ህይወታችንን ለማደስ የኛን መንፈሳዊ ድካማችንን ደካማ ጎናችንን ማወቅ የደከምንበትን ማወቅ መንፈሳዊ ህይወታችንን ሊናድሰው እጅግ በጣም አስፈላጊ ነው። በአራተኛ ደረጃ በመንፈሳዊ ህይወት ለመታደስ ቀዳሚ እርምጃ ሊሆን የሚችለው ከድካማችን ለመውጣትና ለመታደስ ቁርጠኛ መሆን። ክብር ለኢየሱስ ይሁን። ከደከምንበት ቦታ ለመነሳት አቅማተን ከሆነ አቅማችንን እንደገና አድሰን ለመነሳት ለመታደስ ቁርጠኛ መሆን። ከድካማችን ለመውጣትና ለመታደስ ቁርጠኛ መሆን፣ ውሳኔ መወሰን። በቃ እኔ መታደስ አለብኝ፣ በቃ እኔ መለወጥ አለብኝ፣ በቃ እኔ ኃይሌ መታደስ አለበት። ቅድም እንዳልኩኝ ቅድም የእግዚአብሔርን ቃል ስናነብ ኢሳይያስ ምዕራፍ 40 ላይ ኃይላቸውን ያድሳሉ እንደሚል እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ክብር ለኢየሱስ ይሁን። ኃይላቸውን ያድሳሉ፣ ጉልበታቸውን ያድሳሉ፣ ማንነታቸውን ያድሳሉ። በእዛ በደከሙበት አቅም ባጡበት አይሰነብቱም፣ ያድሳሉ። ክብር ለኢየሱስ። በጌታ በኢየሱስ መታደስ ይሁንልን። በጌታ በኢየሱስ በዚህ ሰዓት ይህንን ቪዲዮ ለምትመለከቱ ወዳጆች በሀገር ውስጥ ከሀገር ውጪ ላላችሁ በጌታ በኢየሱስ እንደ እግዚአብሔር ቃል አገልጋይ ጸልያለሁ። በጌታ በኢየሱስ መታደስ ይሁንላችሁ። በኢየሱስ የደከመ ጉልበት ካለባችሁ በኢየሱስ መታደስ ለመታደስ ራሳችሁን የምትፈቅዱበት ኃይል በዚህ ሰዓት በኢየሱስ በውስጣችሁ ይግባባችሁ። ሃሌሉያ። ስለዚህ ለመታደስ ራሳችንን መፍቀድ እጅግ በጣም አስፈላጊ ነው። ለመታደስ ራሳችንን መፍቀድ ድካማችንን ከዛ ከድካማችን ውስጥ ለመውጣት ከድካማችን ለመውጣት ለመታደስ ቁርጠኛ መሆን ነው። አለበለዚያ በድካማችን እንሰነብታለን። ያ ደግሞ ብዙ መንፈሳዊ ኪሳራዎችን ወደ ህይወታችን ሊያመጣ ይችላል። በመንፈሳዊ ድካማችን ውስጥ ስንሰነብት መንፈሳዊ እርጅና ያገኘናል። በመንፈሳዊ እርጅና ደግሞ ስንቆይ በጊዜ ሂደት መንፈሳዊ ሞት ሊገጥመን ይችላል። ስለዚህ እስከዛ ደረጃ ሳንደርስ ነቅተን ከድካማችን ለመውጣት ለመታደስ ቁርጠኛ መሆን ለመንፈሳዊ ተሐድሶ ቀዳሚና የመጀመሪያ እርምጃዎች ናቸው። መንፈሳዊ ነገር ውሳኔ ይፈልጋል። አሁን በጣም የጌታ ወዳጆች የሆናችሁ አባቶች፣ እናቶች፣ እህቱ፣ ወንድሞች፣ ወጣቶች እንዲሁም ደግሞ የጌታ ቤት አገልጋዮች፣ የእግዚአብሔር ቃል አስተማሪዎች፣ የጌታ ቤት አገልጋይ የሆናችሁ መሪ የሆናችሁ የእግዚአብሔር ቃል ወዳጆች ይህንን ስሙ። መታደስ መንፈሳዊ ነገራችሁ እንዲታደስ የምትፈልጉ ከሆነ መንፈሳዊ ነገር ውሳኔን ይፈልጋል። የእናንተ ውሳኔ ስለሚፈልግ በመንፈሳዊ ነገር ለመታደስ ውስጣችሁ ላይ ፍላጎት እንዲፈጠር በእግዚአብሔር መንፈስ ሊያበረታታችሁ ይፈልጋል። በቃ መንፈሳዊ ነገር ውሳኔን ይፈልጋል። የእናንተን ቁርጠኝነት ይፈልጋል። ከሆነ ነገር ለመውጣት ካላችሁበት ሁኔታ ለመውጣት ከማትፈልጉትና ከማትወዱት ህይወት ውስጥ ለመውጣትና ወደምትወዱት ህይወት ሽፍት ለማድረግ የእናንተ ውሳኔ ይፈልጋል። ክብር ለኢየሱስ ይሁን። በእናንተ ውሳኔ ላይ የእግዚአብሔር ጣልቃ ገብነት ይገለጣል። እግዚአብሔር እናንተ ስትወስኑ እግዚአብሔር ይረዳቸዋል። እግዚአብሔር አቅም ይሆንላቸዋል። የእግዚአብሔር ጸጋ ይደግፋቸዋል። ከዛ ትበረታላችሁ፣ ኃይላችሁን ታድሳላችሁ። ክብር ለኢየሱስ ይሁን። እሱ የማይደክመው ለእናንተ ለደካሞች ደግሞ ኃይልን ይሰጣቸዋል። እሱ ጉልበቱ የማይዝለው ጉልበት ለሌላችሁ ለእናንተ ግን ብርታትን ይጨምራል። ክብር ለኢየሱስ ይሁን። ስለዚህ መንፈሳዊ ታድሶ በህይወታችን እንዲገለጥ በአራተኛ ደረጃ ከድካማችን ለመውጣትና ለመታደስ ቁርጠኛ መሆን ነው። በመጽሐፍ ቅዱሳችን ውስጥ በጣም እጅግ አስተማሪ የሆነ ህይወታችን የሚባርክ የመጽሐፍ ቅዱስ ክፍል አንዱ በሁለተኛ ዜና መጽሐፍ ምዕራፍ 24 ቁጥር 5 ላይ ያለው እግዚአብሔርን ቃል ቢያነብ ደስ ይለኛል። በሁለተኛ ዜና ምዕራፍ 24 ቁጥር 5 ላይ ካህናትና ሌዋውያንን ሰብስቦ ወደ ይሁዳ ከተሞች ውጡ፣ የአምላካችሁንም ቤት በየዓመቱ ለማደስ ከእስራኤል ሁሉ ገንዘብን ሰብስቡ፣ ነገሩንም ፈጥናችሁ አድርጉ አላቸው። ሌዋውያኑ ግን ቸል አሉ ይላል። ዋው!
ደግሜ አነባለሁ። ሁለተኛ ዜና ምዕራፍ 24 ቁጥር 5 ካህናትና ሌዋውያንንም ሰብስቦ ወደ ይሁዳ ከተሞች ውጡ፣ የአምላካችሁንም ቤት በዓመቱ ለማደስ ከእስራኤል ሁሉ ገንዘብን ሰብስቡ፣ ነገሩንም ፈጥናችሁ አድርጉ አላቸው። ሌዋውያን ግን ቸል አሉ ይላል። በጣም የሚያስደንቀው ነገር ሕዝቅያስ ሰብስቦ ሌዋውያንን ሰብስቦ ካህናቶችን ሰብስቦ እንደዚህ ብሎ ተናገረ። የእግዚአብሔርን ቤት ማደስ አለብን አለ። የእግዚአብሔርን ቤት መቀየር አለብን። የእግዚአብሔርን ቤት መለወጥ አለብን። ስለዚህ የእግዚአብሔር ቤት እንዲታደስ ወደ እስራኤል ሕዝብ ሁሉ ወደ የቤቶቻቸው ሂዱና እናንተ ሌዋውያን ሂዱ፣ የሚያስፈልገውን ገንዘብ ሰብስቡ አለ። ግን ሌዋውያኑ ቸል አሉ ይላል። ለምን? የእግዚአብሔርን ቤት ለማደስ ራሳቸውን አልፈቀዱ። የእግዚአብሔር ለታድሶ ቀዳሚ እርምጃ ራስን መፍቀድ ነው። ለማደስም ለመታደስም ለመለወጥም ራስን መፍቀድ ይጠይቃል። በዚህ ቦታ ላይ ሌዋውያን ግን ቸል አሉ። እነሱ የሚያገለግሉበት ቤት ነው። ቤቱ ተዘግቷል። በጣም የሚገርማችሁ በሁለተኛ ዜና ምዕራፍ 29 ቁጥር 1 እስከ 3 ስትመለከቱ እንደዚህ ይላል። ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም ዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ቁጥር 3 ላይ እንደዚህ ይላል። በነገሰው በመጀመሪያው ዓመት በመጀመሪያ ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም ይላል። ክብር ለኢየሱስ ይሁን። ይህንን ቃል እንዴት እንደሚወደው ሊነግራችሁ አልችልም። በነገሰው በመጀመሪያ ዓመት በመጀመሪያ ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም ይላል። በጣም ቁርጠኛ የሆነ ውሳኔ ነበረው። ምን አይነት ውሳኔ? በቃ የእግዚአብሔርን ቤት ደጅ መክፈት አለብኝ። የእግዚአብሔርን ቤት ደጅ ማደስ አለብኝ። የእግዚአብሔር ቤት ሊታደስ ይገባል፣ ሊለወጥ ይገባል፣ ማደስ አለብኝ ብሎ ሕዝቅያስ ራሱን ፈቀደ፣ ራሱን አዘጋጀ። ቅድም እንደነገርኳችሁ ሌዋውያን ቸል ብለዋል። ሌዋውያኖች እምቢ ብለዋል። በጌታ ቤት ድካም፣ የጌታ ቤት አቅም አጥቶ ጉልበት አጥቶ መንፈሳዊ እርጅና የጌታን ቤት ይዞት በሩ ተዘግቶ የሚከፍት ታጥቶ ቤቱ ላይ ድር ሞልቶ ቤቱን የሚጠርግ የሚወለውል የሚያድስ የጸሎት ቤት የሚያደርግ የአምልኮ ቤት የሚያደርግ የዝማሬ ቤት የሚያደርግ ቃል የሚነበብ እግዚአብሔር የሚመለክበት ቤት የሚያደርግ ሰው ታጣ። በዛ ዘመን ያ የተነሳው ሕዝቅያስ የሚባል ያ ብርቱ ሰው ያ ጎበዝ ሰው ተነሱ የእግዚአብሔርን ቤት እናድስ ብሎ ራሱን አዘጋጀ። እግዚአብሔር አምላክ በጌታ በኢየሱስ በምታገለግሉበት ቤተ ክርስቲያን ልክ እንደዚህ እንደ ሕዝቅያስ የእግዚአብሔርን ቤት ለማደስ የሚነሳሱ ሰዎችን እግዚአብሔር በቤተ ክርስቲያናችሁ ላይ ቁጥራቸውን እግዚአብሔር ያብዛል። የእግዚአብሔር ቤት ቆሽሾ ማየት የማይችሉ የእግዚአብሔር ቤት መንፈሳዊ እርጅና ይዞ መንፈሳዊ ድካም በቤተ ክርስቲያን ውስጥ ገብቶ ዝም ማለት የማይችሉ የእግዚአብሔርን ቤት ለማደስ ቆርጦ የሚነሱ ብርቱ ወጣቶች፣ ብርቱ እናቶች፣ ብርቱ አባቶች፣ ብርቱ መሪዎች፣ ብርቱ አገልጋዮችን እግዚአብሔር አምላክ በቤተ ክርስቲያናችሁ ላይ ያብዛላችሁ። እግዚአብሔር አምላክ የጌታን ቤት የሚያድሱ ቤተ ክርስቲያንን የሚያድሱ መንፈሳዊ ነገርን የሚያድሱ ሰዎችን እግዚአብሔር ያስነሳላችሁ። ክብር ለኢየሱስ ይሁን። ተነሳ ሕዝቅያስ የእግዚአብሔርን ቤት የመጀመሪያ ስራዬ አለ። በነገስኩት በመጀመሪያ ዓመት በመጀመሪያ ወር የኔ የመጀመሪያ ስራዬ የእግዚአብሔርን ቤት ማደስ ነው አለ። የእግዚአብሔርን ቤት ማሳደስ ነው። የእግዚአብሔርን ቤት እንደገና ማቀጣጠል ነው ያለብኝ።
የእግዚአብሔር ቤት ላይ እርጅና እያለ በእግዚአብሔር ቤት ላይ ድካም እያለ ዝም አልልም አለ። ስለዚህ ለመንፈሳዊ ታድሶ ቀዳሚ እርምጃ ከድካማችን ለመውጣት ለመታደስ ቁርጠኛ መሆን ነው። ስለዚህ ቸልተኛ አለመሆን፣ በመንፈሳዊ ሕይወት ቸል አለማለት፣ በመንፈሳዊ ነገር አለመድከም፣ አለመዛል። ሁለተኛ ዜና ምዕራፍ 29 ቁጥር 11 ላይ እንደምታውቁት ልጆች በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹም ትሆኑለት ዘንድ ታጥኑለትም ዘንድ እግዚአብሔር መርጧቸዋልና ቸል አትበሉላል። ለመንፈሳዊ ሕይወት ቸልተኝነት እንቅፋት ስለሆነ